ቀለበት አደርጋለሁ ብዬ እጄ ሊበጠስ ነው። አልወጣልኝ አለ። ያው እጄ ተነፋፍቶ በረመዳን እቃ ማጠብ ማለት ነው። በፊት ይሄንኛው እንዳይወጣ ነበረ የስረኛው ስለሚሰፋኝ እንዳይወጣ ብዬ መደገፊያ ነበር ይሄንን የላኛውን ያጠለቅኩበት ማለት ነው። አሁን ይኸው እሱ እምቢ አለኝ ብለው ባደርገው እንደዚህ ሆኗል ማለት ነው። ግዴታ ሕክምና መሄድ አለብኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን ሰላም በያላችሁበት የክርስቶስ ሰላም ይብዛላችሁ። ውዶቼ እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። እና የሀገሬ ልጆች እንደኔ እንዳትሆኑ ማለት ነው። ባናጌጥስ ቢቀር ያው እጄ ምን እንደሚመስል ያው ያያችሁን ነው። ላሽ ላይ የሞትሽ ነሽ በፊቱንም እንዳትሉኝ እኔ ውሃው አልስማማኝ ብሎ ነው በጣም እጄ ፊት የተበላሽቷል ማለት ነው። እና በሱ ባሻገር ደግሞ ይኸው እንደምታዩት እንግዲህ እንደዚህ ተከርክሯል። ያው እንዳይወልቅ ብዬ ነበር የታችኛዋ ሰፋ ስለምትለኝ ብር ነች እሷ። ይሄ እንኳን ዝም ብሎ ነው። እሷ ወርቃ ትጠፋብኛለች ብዬ ነበረ። ብሯ ራሱ በፊት በዚህኛዋ ጣቴ ነበር የምትሆነው በቀለበት ጣቴ ማለት ነው። እና የሆነ በጣም እንትን ብዬ ጣቶቼ በጣም ቀንሰው በዚህኛው አልሆን ሲለኝ በዚህ ያስገባሁት በዚህ ራሱ ሲሰፋኝ ከዛ ይሄንኛው ራሱ በዚች በቀለበት ጣቴ ነበር የሚሆነው። ከዛ ወደዚህ ሳስገባው ገባልኝ። በቃ መደገፊያ ይሆናል ይሄ ጠበቅ ስላለ ብዬ አረኩት። ይኸውላችሁ አሁን እንደዚህ ሆኗል። የግድ ሕክምና መሄድ አለብኝ ብዬ ነው ያቃተኝ ለብቻዬ። እውነት በጣም ነው የሚያስጨንቀው። ደም ስራው የሚዘጋው ጥርጥር አድርጎ ማለት ነው። የግድ ሴትዬ ጋር ሄጄ መናገር አለብኝና እንደኔ እንዳትሸወዱ። ያኔ ደራርባችሁ አታርጉ። እንደገና ደግሞ ሁሉ ጊዜ ቀለበታችሁን ቼክ ማድረግ አለባችሁ። ለምን ያኔ እያወለቃችሁ መውለቅ አለመውለቁን በደንብ ቼክ ማድረግ አለባችሁ። እኔ ግን ምንም እንትን አላልኩም። በፊት በሰላም ስላስገባሁት ይሄንኛው ስለሰፋኝ አይወልቅም የሚል ሀሳብ አልነበረኝም። ያው እንደ አጋጣሚ ሆኖ ትላንትና ማታ እንደዚህ ቁጭ ብዬ እንትን ስለው በእርግጥ አልወጠረኝም፣ ግን ዝም ብዬ እንደዚህ ነካ ሳረገው ምንድነው ብዬ እንትን ስለው አይወጣም። ምን እየሆነ ነው አልኩና ስሞክረው ምንም እዚህ ጋር ሲደርስ ጭራሹን በቃ ልሞት እንዴት አባቱ እንደሚያቃጥል ደም ይጎርሳል። የሆነ የታረደ ይመስላል ሁሉ ደም አጎራረሱ ማለት ነው። በጥርሴ ብዬው በሳሙና ብዬ በባዝሊን ብዬ ነው ያቃተኝ ማለት ነው። እና ወደ ሀገሬ ልጆች እንዳትሸወዱ። ባይጌጥ ቢቀር ይሻላል። ሲያጌጡ ይመለጡ ይባላል አይደለ? ከመመለጥ ባይጌጥ ይሻላል። ለምን ያው እኔን ባልደረብበት ኖሮ ቢያንስ እኔ እንጃ ማለት ያው ፍርጃ አይቀርም ትዕዛዝ አይቀርም። ግን ቢሆንም ደግሞ ያኔ ቼክ ማድረግ አለብን ማለት ነው። እና ሰላማችሁ ይብዛልኝ ውዶቼ። እንግዲህ ጸሎት አድርጉልኝ። ለእኔም እውነት በጣም ጨንቆኛል። ሳለቅስ ነበረ እንደ ህፃን ልጅ። ያው እንደምታዩት ነው። በነገራችን ላይ ያው የረመዳን ስራ እቃ ሳጥብ በጣም ውሃው እጄን ነፋፍቶታል። ለዛ ነው እንጂ እንደዚህ አልነበረም እጄ ማለት ነው። ያው ተበላሽቷል እጄ በፊቱኑ መበላሸት ተበላሽቷል። ግን ደግሞ አባበጠ። አሁኑ በፊት በጣም ቀጥኖ ነበረ። እንደውም ቀለበት እንኳን የሚሆነኝ አጥቼ ነበር ማለት ነው። ለዛም ነው በዚህኛው ጣቴ ያረኩት ቀለበቶችን። እና ያው እንደምታዩት ነው። ቼክ እያረጋችሁ ነው የምላችሁ። ያው ደጋግሜ የምነግራችሁ ነገር ሰላማችሁ ይብዛልኝ በክርስቶስ ውዶቼ።